ሰላም ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ቦኒ ነኝ፣ እሷ ደግሞ ሮቢ ነች። እናም አሁን ምን እያወራን ነው መሰላችሁ? ሳሚ ወንድሜ ለናመጣ እየሄድን ነው። ይሄንን ቪዲዮ ከአመታት በኋላ ማየት እንፈልጋለን። ምክንያቱም ቆይ አትገሩ ይሙላቱም አቤት ቆመት ፎቶሽ ፍዲ ቦርሳ ከሲንገር ጋር ፍዲ ሲንባድ ደፈታ ዲኔም ከጀለሶቹ ጋር ይልናሽ ተይ ወያ ፍዲ ስትደረ ይጅራ ለና ወናው ፎቶ ነጋሳ ከጀለሶቹ ጋር እንደየሄደና ቦርሳውን ተቀብለን እንደምንም ብለን ማለት ነው። ጭራሽ እኮ ነው ወይኔ ይሄውና ከጀለሶቹ ጋር እየሄደና አጭር በመሆኑ የተነሳ አይታይም። ሃይ ጋይስ እንዴት ናችሁ? ዛሬ ወንድሜ ከወንድማችን ከትምህርት ቤት ለማምጣት ወጣን ነው እንግዲህ እና ማለት ነው። አስፋልቱ በጣም ደስ የሚለው አለና እንታያለንና ምን አሰብን መሰላችሁ? የፈለጀው ማለት መቼ እንደምንጀምር መቼ አመት እንደምንጀምር አናውቅም፣ ግን ዩቲዩብ መስራት እንፈልጋለን። ስዊት እና ማለት ነው ውድ ቤተሰቦች እሺ እባክሽ አሁን ይዝጊ እሺ እኔ ነኝ ያስወጣሽ ያው እኔ ምናው ልጅ መማራ አይ ኖ እና ጋይስ እኔ ማለው እና ዛሬ ውድ ተመልካቾቻችን ከና ልጅነት ይናፍቃችኋል። አንዳንዴ እንደ ልጅ መቦረቅ ምን ማለት ይናፍቃችኋል እና ያ እና ልጅነት በጣም አማራው ዩኒፎርም ለብሼ እንደዚህ ቦርሳ ይዤ ትምህርት ቤት ከጓደኞቼ ጋር የምሄድበት ጊዜያቶች በጣም ነው የናፍቁኝ። በጣም ነው ሰው የናፍቋት በጣም ያው አሁን አድጋ ስኩል ጨርሳኝ ነውና ኦ ማይ ጋሽ ግን ያ ሃይ ስኩል ላይፍ በጣም በጣም በቃ ልጅነቴ በቃ ሰው ዛሬ ናኒ ኦ ማይ ጋድ እና ጋይ እና እኛ እየሄድን ቤብ ወንድማችን ያማዚ ጀለሶች አረኛ ጀለስ አይደለንም። ጀግና ነን ጀለሶች ነን። ፎቶ ከነሱ የለን ዛሬ ፎቶ እና ጋይ ዛሬ ከናኒ እዛን ዛሬ ቀኑ ምንድነው? አርብ ዛሬ አርብ ቀን 5 ነው 6 አራተኛ ወር መሰለኝ። ይሄ ቪዲዮ የምንቀርጽበት ቀን ያ አርብ ነው። ዛሬ 4 ከማዚ ጋር ተጣልተን ሊወጣው ምናምን ነገር አሁን ደግሞ እና ዛሬ ማለት ነው ናኒን ህፃን እያጫወታት ነው። በጣም ልጅነት ናፈቀኝ፣ ግን ደስ ይላል እኮ ልጅነት። ሄይ ጋይስ ተመልሰን መተናል። ፓርት 2 እንግዲህ አሁን የሆነ አለ አይደለ የሆነ ፍላጎት አለ እኛ ውስጥም ማለት ነው። ቤብ ተወልዶ ወንድማችን ታናሻችን ማለት ነው ባይናችን እስከምናይ በጣም ጓጓሎት አለ ባይዘዊ የዘንድሮ ልጆች ቶሎ አንወለድ እዚህ ምድር ላይ አንምጣ እያሉ ነው መሰለኝ። አይ ነው ለመናፈቅ እኮ ነው። አረ የምን የኑሮ ውድነቱን ወደዛው አይቶት ነው እንጂ በቃ እንዲሁ አይቶት ሰምቶት ማለት ነው። ያ በቃ ይሄ ኑሮ ውድነት ለኛ አይሆንም ብሎ ተስፋ ቆርጦ እዛው ውስጥ አይመስልሽም? ታዲያ ስታስቢ እኮ ኢማጂን አድርጊ። አሁን እኮ 11ኛ ወር ገባች ማዘር ሳትወልድ ጋይስ አይገርማችሁም? 11 ወር በቃ በአንድ አመት ደስ የሚለው ነገር እኔ ታህሳስ 11 ነበር የተወለድኩት። ታህሳስ 10 ደግሞ ቀጠሮዋ ነው። እርግጠኛ ነኝ ወይ ታህሳስ 10 ወይ ታህሳስ 11 ትወልዳለች። 11 እንደኔ ይወለዳል ልጁ። ኦ ማይ ጋድ እና ልደታችን አንድ ላይ ነው የምናከብረው ከታናሽ ወንድሜ ጋር ከተወለደ ማለት ነው። ከተወለደ ምን ይወለዳል? ምን ሆነን አረኛ ይሄድን እኮ በልጁ
ጋይስ ይሄን ነገር ታውቃላችሁ? ይሄን ነገር በልታችሁ ታውቃላችሁ? ልጅ እያለን በጣም ነበር የምንበላው። አይ ቲንክ እኔ ደግሞ ማለት ነው በጣም ነው የምበላው በጣም እና ሳንቲም ምናምን ከቤት ይዤ ወጥቼ ምናምን ነገር በጣም በላ ነበረ። በጣም ነው የሚጣፍጠው። ከስንት ዓመት በኋላ ዛሬ ቀመስኩኝ በኢየሱስ አይ ቲንክ እና አይ ቲንክ ይሄንን ከበላው ማለት ነው 6 ዓመት 7 ዓመት ይሆነኛል። አንቺ ስሪማ ያለፈው ምክር በስመ አብ ሰው እንዴት እንደምታም ሰዳለው ያምሬን ነው አይገልጻትም። እና ምንም ነገር አይገልጻትም። ሰፈር እየደረስን ነው ሰፈር እየደረስን ነው ጋይስ። ሰው ምን ይገናል በሚለው ሀሳብ አዎ ትንሽ እያፈረም ምናምን ነገር ነው እየቀርጽ የምንሄደው። ያው የቤት ልጆች ስለሆነ የቤት ልጆች እቺ በጣም ከቤት እኮ አንወጣም። በተለይ እኔ ታላቆኝ እናንተ ሰው ጋይስ ይሁት እስኪ ልትበልጠኝ እኮ ነች ልጅ በለም ቀስ ብለሽ ደጊ እስኪ በእናትሽ ቀስ ብለሽ ደጊ። ሄይ ጋይስ እንዴት ናችሁ? ሰፈራችን ይሄንን ይመስላል። አይ ቲንክ ምንም አይልም ጸጥ ያለ ሰፈር ነው። ሃይ ጋይስ እንዴት ናችሁ? እንዴት ናችሁ? እኛ በጣም ደህና ነን አለን እግዚአብሔር ይመስገን። ዛሬ እንግዲህ የፊታችን ነገር እናውራ እስኪ። ዛሬ ሴቶች ስንባል ከስናፕ ቻት ጋር ያለን ፍቅር ይለያል በጣም እና እስኪ በድፍረት እንደኔ ያለ ሜካፕ እና ያለ ፊልተር ነው እስኪ እንደኔ ፊቴ ላይ ያለውን ጉድ ላሳያችሁ። ጉድ እኮ ነው። እዩትማ ግንባሬን እዩት። አቤት ብጉር ትላላችሁ ወይስ? ኧረ በፈጣሪ ስም ጥቋቅር አለ እኮ ጭራሽ። የኔ አታይም እንዴ? የኔ ይለያል እንጂ እኔ ግን በራሴ አላፍርም። እንደ ሌሎቹ ደግሞ ሜካፕ ተቀብተን ፊልተር አድርገን ቪዲዮ ብንሰራም አይ ቲንክ እንደነሱ በቃ ቆንጆች እንሆናለን ማለት ነው። ቆንጆ አውራሱ አንዳንዴ ያስፈልጋል እንደዚህ በድፍረት ራሳችን ሆነን በእነታችን እንደዚህ መውጣት አለብን ብዬ አስባለሁና እና ማለት ነው። ምን ስናስብ ነበር ዩቲዩብ እንሰራለን ብለን እያሰብን ነበር። አይ ቲንክ ግን አጀማመሩ ከበደን። በጣም ይከብዳል። የምሬን ነው የምላችሁ። ቆንጆ አድርጋችሁ አንድ ቪዲዮ 3 ቪዲዮ ሰርታችሁ ካለቀቃችሁ ድረስ 1000 ሰብስክራይብ እና ከዛ በላይ አታገኙ። እሱን ለማግኘት በጣም ቀን ይፈጃል። በጣም የሰራችሁት ቪዲዮ ስቴፕ ባይ ስቴፕ ትሄጃለሽ መሆን አለበት። ሰው እንዲያይ መሆን አለበት እና ሰብስክራይብ ማግኘት ቀላል ነገር አይደለም። እንግዲህ የልቤ መሻት እግዚአብሔር ነው ብላለኝና በጣም ዩቲዩብ መስራት ፈልጋለሁ። በጣም ቪሎግ ምናምን መስራት ፈልጋለሁና በቃ ሁሉም ነገር መስራት ፈልጋለሁ። ግን ያው አንደኛ ነገር ለራሳችን ዩቲዩብ አጠቃቀሙ ምናምን ይኖርብናል። ሁለተኛ ነገር ደግሞ ብር ኖሮን ሰው እንቀጥራለን። ሰው ቀጥረን ካሜራማንም ማኔጅ የሚያደርግልን ዩቲዩብ ቪዲዮ እዚህ ስንሰራ ኤዲት አድርጎ የሚለቅልን ሰው አስፈላጊ ነው። ምክንያቱም ወይ ራሳችን ማወቅ ነው። ሁለተኛ ወይ ካልሆነ ደግሞ ያንን ሌላ ሰው መቅጠር ነው። ያ ደግሞ ብር ካለ ነው። እኛ ደግሞ ብር የለንም። ቪዲዮ የምንቀርጽበት ስልክ ራሱ ይሄ ብቻ ነው። ሌላ ነገር በቃ ሁሉም ነገር ከባድ ነው ለማስጀመር ማለት ነው። እኔ ራሴ ሀምና ከፍቼ የጓደኞቼን ሰብስክራይብ አድርጉልኝ ብዬ 7 ሰው ብቻ ሰብስክራይብ አድርገው እስካሁን እንደዛ ነው ያለው። ግን የመስራት ፍላጎቴ በጣም ትልቅ ነው እና ምን አለበት ዩቲዩብ ሰሪዎች 200 300 1 ሚሊዮን ምናምን ሰብስክራይብ ያላችሁ ሰዎች እባካችሁ ተባበሩ። እስኪ አንድ ቪዲዮ እንድሰራ ረዱኝና ፌመስ እንደሆነ ረዱኝ እስኪ። ግን አይ ቲንክ እውነት ለመናገር
ምንድነው ፋሽን ዲዛይን እንደመሆኔ መጠን ስለመማር ፋሽን ዲዛይን እየተማርኩኝ ስላለው ከዛ በኋላ የራሶችን ምርቶች የራሶችን ክሬቲቪቲ ሰርቼ መልቀቅ ይኖርብኛል። ያንን ደግሞ ቪዲዮ ሰርቼ ወይ ቲክቶክ ወይ ዩቲዩብ ከፍቼ ሁለቱንም ፕላትፎርም ማስቀጠል ይኖርብኛል። ምክንያቱም ገበያ እንደዚህ ዝም ብሎ አይመጣም። በዚህ ሰፈር ስለሰራ ብቻ አይደለም ሁሉም ቦታ ይደርሳል። ቲክቶክ ስትሰሩ ኮንታክት ታደርጉና በጣም ብዙ ሰው ያያችኋል። የእናንተን እቃ ሲወድ ከእናንተ መግዛትና ከእናንተ ኦርደር ማድረግ ይጀምራል። ያንን ለማድረግ ራሱ አሁን ቲክቶክ መጀመር ይኖርብኛል ማለት ነው።